ብሩክ ለኔ ወንድሜ ነው። እስከ ዛሬ ድረስ አላውቅም። እንደኔ አይነት ወንድም እንዳለው ብታውቅ ኖሮማ አትደፍረውም ነበር። ምንም አልሆንኩም፣ ድንገት ስለመጣሽ ነው። ቆይ ቀድሜ የማን መኪና ነበር ከቤት ሲወጣ አየሁት። የተፈጠረ ችግር አለ? ቆይ ምንድን ነው የሆንሽው? ለምን የሆንሽውን ነገር አትነግሪኝም? ምንድን ነው? መድብል ሞተ እኮ። ትዕቢትህ በጣም ይገርመኛል። ፌስታል ታውቃለህ ወይም ፊኛ? ልክ እንደዛ ያንተ ትዕቢትና መወጣጠር ለኔ ምንም ነው። ዝም በል ውሻ! ወንድሜን ምንድን ያደረጋችሁት? ደግሞ ያማረኝን ነገር ቴክስት አድርግልሃለሁ ብለሽኝ ነበር፣ አላረግሽልኝም። ተውኩት። ገንዘብ የለውም ብለሽ ነው? አይ አይደለም። እና ለምን ተውሽው? የበለጠውን ስለሰጠኝ። ከዚህ በላይ ስጦታ አለ እንዴ? አልገባኝም። ምንድን ነው የበለጠው? ነፃነቴ። ወንድሜን ምንድን ያደረጋችሁት? ኤፍራታ የጠየቅኩህን መልስልኝ። ስማ፣ የጠየከኝን በጠቅላላ መመለሰው እኔ የገደል ማሚቱ አይደል። ምንም የማውቀው ነገር የለም። ሰላም ውዴ ቻናል ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት በዓለም ዳርቻ ብዝት ይበልልኝ። ዛሬ እንዴት ነው እንደኔ ደስተኛ ሆኖ የመጣ ሰው አለ? ምን ደስ አለሽ? በዝና መያዝ ያልተደሰተ ሰው አለ ብዬ አላስብም። በጣም በቃ ጥሩ እኮ ነው። ግዝና የዝና መያዝ እኔ ደስ አይለኝም። እንደው አታራባሽ። በጣም የነ ብሩኬ ነፃነት ሊወጣ ነው። እስኪ እነ ቅድስት ራሱ ያላቸውን ደስታ አይተህ እኮ መረዳት ይቻላል። በቃ ብሩክ ሲያተራምም ሰው ነው። ዝና ጋንግስተር ስለሆነ ገብቶሻል። በቃ ሰፈሩ ምናምን አናዋጭ ነው። ህግ የማይጠይቀው አይነት ሰው ነው ማለት። አዎ፣ ግን አንዳንዴ ደግሞ ምን አለ መሰለ ውጥር ባላ አይደለም ደረት በነፋ ሳይሆን ትንሽ ሸካፍ ያዝ መደረግ አለበት። ግን እያዛለሁ ብሎ እኮ ግን አስበው አያውቅም ነበር። እንዲህ እኮ ነው ሰው እኮ በሰውነቱ ማሰብ ሲጀምር እያዛለሁ ብሎ አያስብም። ግን በዝና መያዝ በጣም እጅግ ደስተኛ ነኝ። ግን ሞገስ የዝናን ሚስት መያዙ ልክ ነው። አሁን ሉላ የሞገስ የ80 ሚስቱ ነች። ስለዚህ አሁን ሞገስ የድሮ ፍቅረኛው ስለነበረች አግቶ ወስዷታል። አሁን የሱ ሚስት አግቶ መያዙ ልክ ነው። አንደኛ አሁን ይሄ መድብል እንግዲህ ልጁን ይዘውታል። ብሩክ ያለበትን ቦታ ዝና ከነገረን በኋላ ለህግ እንሰጠዋለን እያለ ነው አሳልፎ። አሁን ለህግ መስጠቱ ወደ እነሱ እንደገና ተመልሶ አይመጣም ወይ? ምክንያቱም የሰው ሚስት አግተው ይዘዋል እነሱ። እኔ ወደ ህግ ያመጡኝ ሚስቴን አግተውብኝ ሚስቴን ለማስለቀቅ ጥረት ሳረግ ነው ቢል መልሰው አይለቁትም ወይ? ዝና አይለቁትም። ይሄ እንደ መያዣነት እንጂ እሷን የተጠቀማት ወደ ህግ ይወስዱታል ብዬ አላስብም። ኖ ይወዳታል እኮ ይሄ ሞገስ እኮ ይወዳታል ላይ ነው። እሱማ ይወዳታል። እሷም እኮ ሞገስ ጋር መቀጠል ነው የምትፈልገው። ሉላ ሞገስ ጋር መቀጠል ነው የምትፈልገው። ሉላም እኮ የሱ መያዝን ስታይ ምን ያክል ደስተኛ እንደሆነች ምን ያክል እንደፈነጠዘች ያያሃት። ደስተኛ ነች። በጣም ደስተኛ። ሰው ደግሞ በህይወቱ ደስታውን መምረጥ አለበት። ከህግ አኳያስ አሁን የ80 ሚስቱ ነች። ወረቀቱ አልተቀደደም። እነ ሞገስ ወንጀለኛ አይደሉም ነው? አይደሉም። እነ ሞገስ የሰው 80 ሚስት ይዞ እንዴት ነው ወንጀለኛ ማለት? ምን አገታት እንጂ እኮ አሁን ማለት ነው ግንኙነታቸውን ይፋ የወጣ ነገር የለም። ገና ነው። አሁን በድብቅ ነው እየሄደ ያለው። 80ውን ለመቅረድ ደግሞ ጊዜ አይወስድም። ኖ አይደለም። አሁን ይሄ ዋናው ነገር የሚፈለገው ምንድን ነው? አታዳይ ይኸውልሽ፣ ማዳላት ሳይሆን እኔ ሚዛናዊ ሁኜ ነው የምናገረው። ማዳላት ሳይሆን ሚዛናዊ ከሆንሽ ይኸውልሽ፣ ሚዛናዊ ከሆንሽ ከህግ አኳያም እኮ ነው ከተባለ የሰውን የ80 ሚስት ሻይ ቡና ከባሏ ፈቃድ ውጭ መጋበዝም አይቻልም። ስለዚህ እንዴት ነው ስንት ወር እንግዲህ ሚስቱን አግቶ ይቻላል እንዴ? ቤተሰቦች እንግዲህ ስንት ወር ሚስቱን አግቶ አስቀምጦ እንዴት ነው አንቺ የምታስቢው? ስንት ጊዜ ሆናት እቺ ልጅ ታግታ ከተቀመጠች? ቅድስት በዝና ደስተኛ ነበረች ወይ ነው ዋናው ጥያቄ። አሁን እኛ የምንፈልገው ምንድነው? የብሩኬን ነፃነት። አሁን ብሩክ የነ ቅድስት ነፃነት ነው እንጂ 80ቸው የሚለው ሁለተኛ ነገር ነው። ባይ ዘ ወይ እንዳይለቀቅ ነው እኮ የኔ ጥያቄ። አይለቀቅም። ዝና ይለቀቃል ነው። አሁን ዝና ወደ ህግ ከወሰዱት ዝና ይለቀቃል። ስለዚህ እኔ ደግሞ እሱን አልፈልግም።
ዝና እንዲለቀቅ አልፈልግም ከዚህ በኋላ። ዝናን ህግ ቦታ ይወስዱታል ብዬ አላስብም። ብሩኬን ካስለቀቁ በኋላ ዝናን ይለቁታል አለ እኮ። ብሩክን ካስለቀቅንና ብሩክን ያለበትን ከነገርን ካስለቀቅነው በኋላ ዝናን ወደ ህግ እናቀርበዋለን አለ እኮ መድብል። እሱንማ እንደ ማስፈራሪያ ነው። ይኸውልህ አካሄድ የሚባል ነገር አለ። አካሄድ የሚባል ነገር አለ። ገባህ አይደል? አዎ። ግን ምንድነው ዋናው ነገር ለሰው ልጅ ደስታ ይቀድማል። 80 የሚባለው ነገር ሳይሆን ደስታ ነው ለሰው ልጅ አስፈላጊው። ግን ዋናው ያየንበት ነገር ምንድነው እዚህ ጋር ሰው አቅም ስላለው ብቻ ሰውን ማጥቃት እንደማይችል አይተንበታል እሱን። ምክንያቱም ለዚህ ነው አንዳንዴ ለሰዎች ክፉን ስትመኝ ጉድጓዱን አርቀህ ቆፍረው ራስ ትገባበታለህ የሚባለው። እውነት ነው። አሁን መድብልን እንግዲህ በኤፍራታ በኩል መርዝ አስጠጥቶ ሊገለው ነበር የፈለገው። ነገር ግን በዛ ጓዳ ውስጥ ተመልሶ በዛ ጉድጓድ ውስጥ ራሱ ዝና ወድቋል ማለት ነው። ዝና ራሱ ወድቋል። ስለዚህ ምንድነው በቆፈሩት ጉድጓድ ራሳችሁ ነው የምትገቡበት የሚባለው ይሄ ነው። አንዳንዴ ተንኮል ራስና አዙሮ የሚጥለው በጣም በህይወቱ ደስተኛ ሳይሆን አንድ ቀን ሚስቱን አስረክቦ ተንኮለኛ ሰው እኮ እንዲህ ነው። አልፎለትም ተደስቶም አያውቅም። በሰው ደስታ መደሰት መቻል አለብን። መድብልን ግን አድንቄዋለሁ እኔ። አንዳንዴ ወንድም ሲኖር ምን አይነት ወንድም መከታ ነው። ወንድም መከታ ነው። በጣም ወንድም የሌለው ሰው አስቸጋሪ ነው። ያው እንዲህ ብለን ደግሞ ሌላ ሀሳብ ውስጥ ማስገባት አንፈልግም ተመልካቾቼ እና ቤተሰቦቼ። ግን ምንድነው ዋናው ነገር ወንድም ለወንድም መከታ ነው። ብሩክ የሚፈታል ይገኛል ብለን ተስፋ እናደርጋለን። በቅድስት ደስታ ፈንጠዚያዋን ስላየን በጣም ደስተኛ ነኝ። ያው እስኪ ሀሳብ አስተያየት ዳጣ በጣም ነው የምትፈረው ዝናን። ዳጣ የኔ ፍልቅልቅ እሷ እኮ በቃ እንዲህ ነች፣ ሰው አክባሪ ነች። የመጨረሻ ነው የምትፈረው እኮ ነው የምልሽ፣ የመጨረሻ ማለት ነው። ተገር በቃ ዝና ከተባለ በቃ የለችም፣ በቃ አዝሮ ነው የሚባለው። እንዲህ እኮ ነው ሰፈር ላይ ትንሽ ሰውነቱ ሞላ ሲል ተፈራለ። በጣም ጋንግስተር ነው ይሄ። ማሰቢያው ራሱ ከባድ ነው። ራሱ የራሱን ጥቅም ደግሞ እኮ የሚገርምሽ ነገር እነዛን ማህሌትና ኤፍራታን ሲጠቀምባቸው ቆይቶ ምን እንዳለ ታውቂያለሽ? መድብልን ሞተዋል ስትለው አውጣችሁ ጣርታ ሁለት እኔ ምን አገበኛል አለ። መላጣ ሰው ያዋዝ አይደለም ባይዘው መላጣ ካስገደላቸው በኋላ ከዛ አይ ለፖሊስ ነው ማመለከት ስትለው እንግዲህ ሲንከለከል ሂዶ ራሱ በቆፈረው ጉድጓድ ራሱ ገባበት ማለት ነው። እና ለሰው ክፋት መመኘት በጣም ጥሩ አይደለም። ሰውነት ያላችሁ ሰዎችም ረገብ በሉ። እዚህ አጋጣሚ ሰውነት ይቀር። ለማንኛውም በጣም ደስተኛ ነን። እስኪ እንግዲህ ግን ብሩክ መገኘት አለበት። አሁን ምን አለ መሰለሽ ብሩክ አለመገኘት በጣም ነው የሚደብረው። ነገር ግን አሁን ትልቁ ስጋት ምንድነው? ኤፍራታን እሱን ዝናን አንቺ አስዘሽዋል በሚል የዝና ሰዎች ወደ ኤፍራታ እየደወሉባት ነው። እና አሁን መድብልን እየለመነችው ነው። ፍታልኝ፣ እሱን ካልፈታኸው ይገሉኛል፣ እኔ ሞታለሁ እያለችው ነው። ግን ኤፍራታ ያው ሴትነት ስለያዛት ነው እንጂ ወደ እውነታው ስትሄድ እሷም ዝና እንዲፈታ አትፈልግም። ግን ምንድነው እዚህ ጋር የምናየው ነገር ጥርሱን ሲሉት ሲያረጋግፉለት ብሩክ ያለበትን ቦታ ይናገራል። እና የሚያሳስብ ነገር ነው ብዬ አላስብም። ስለሚፈቱት ራሱ አይመስለኝም። እንግዲህ ብሩክ ይገኛል። እሱ እንግዲህ አብረን የምናየው ይሆናል። እንግዲህ ለዛሬ ያዝንላችሁ ዘና ፈታ ያለ ቪዲዮ ይሄን ይመስል ነበር። ሀሳብ አስተያየታችሁን ኮሜንት ላይ የወደዳችሁን ሰዎች ደግሞ ያው ላይክ አድርጉልን፣ ሰብስክራይብ ማድረጋችሁን አይረሳ። እናንተ ካበረታታችሁን እንግዲህ ለቀጥታ ቪዲዮም የምንመጣ ይሆናል። ለቀጣዩ የማይዋሽ ሀቅ ነው። ሰላማችሁ ይብዛልኝ። እናመሰግናለን። ባይ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ።